ጤና ይስጥልኝ እንደምን ከረማችሁ። በዚህ ቪዲዮ ስለ ሃንታ ቫይረስ ወይም አዲሱ የቫይረስ አይነት ዓለምን ከፍተኛ ስጋት ውስጥ ስለከተተው ስለዚህ ቫይረስ አጭር መረጃ አካፍላችኋለሁ። ቪዲዮውን እስከ መጨረሻው ድረስ እንድትከታተሉ በትህትና ጋብዛችኋለሁ። እንግዲህ ስለ ቫይረሱ ምንነት፣ ስርጭትና ጥንቃቄ ሊያውቋቸው የሚገቡን አጭር መረጃ በአጭር ደቂቃዎች አካፍላችኋለሁ። ሃንታ ቫይረስ ምንድነው የሚለውን ስንመለከት ሃንታ ቫይረስ ከአሁን በፊት የነበረ የቫይረስ አይነት ነው። ቫይረሱ በዋነኛነት በአይጦች አማካኝነት የሚተላለፍ አደገኛ የቫይረስ አይነት ነው። ይህ ቫይረስ በሰዎች ላይ ሲከሰት ከፍተኛ የሆነ የመተንፈሻ አካላት ችግር ወይም የኩላሊት ህመም ሊያስከትል ይችላል። ቫይረሱ በአይጦች ሽንት፣ እዳሪና መራቅ ውስጥ ይገኛል። ሰሞኑን ስለተከሰተው የሃንታ ቫይረስ ዝርያ ወይም የኢንደስ ቫይረስ የሚባለው ይሄ የሃንታ ቫይረስ ዝርያ ሆኖ ለየት ያለ የቫይረስ ስትሬን ወይም ዝርያ ነው። በቅርቡ በደቡብ አሜሪካ የታየው የአንዴስ ቫይረስ ዝርያ ልዩ ትኩረት ተሰጥቶታል። የዓለም ጤና ድርጅት በጣም ከፍተኛ ትኩረት አድርጎ በየቀኑ መግለጫዎችን እየሰጠ ይገኛል። የዝርያ ከሌሎች በተለየ በሰዎች መካከል በቅርብ ንክኪ ሊተላለፍ እንደሚችል ብቸኛው የሃንታ ቫይረስ አይነትም እንደሆነ ተነግሯል። እንዴት ይተላለፋል የሚለውን ስንመለከት በአብዛኛው በአይጦች አማካኝነት ነው የሚተላለፈው። በመተንፈስ ይተላለፋል። በቫይረሱ የተበከለ አዋራ ወደ ውስጥ ሲያስገቡ ቫይረሱ አብሮ ሊገባ ይችላል። ንክኪ ሲኖር በሽንት ወይም እዳሪ የተበከሉ ነገሮችን ነክተው አፍ ወይ አፍንጫ ሲነኩ ቫይረሱ ወደ ሰውነታችን ሊገባ ይችላል። ሌላኛው ንክሻ ነው። በቫይረሱ የተያዘ አይጥ ሰውን ሲነክስ ቫይረሱን ከአይጥ ወደ ሰው ሊተላለፍ ይችላል ማለት ነው። ሰው ለሰው መተላለፊያን በተመለከተ እንግዲህ ከሃንታ ቫይረስ አይነቶች ሁሉ ይሄ ኢንደስ ቫይረስ የሚባለው አዲሱ በሰውና በሰው መካከል የሚተላለፍ የብቸኛው የቫይረስ አይነት ነው። አብዛኞቹ የሃንታ ቫይረስ ዝርያዎች ከሰው ወደ ሰው አይተላለፉም። ነገር ግን የኢንደስ ቫይረስ ዝርያ በቤተሰብ አባላት ወይም በቅርብ ንክኪ ባላቸው ሰው መካከል ሊተላለፍ እንደሚችል ተረጋግጧል። ስለዚህ ጥንቃቄ ያስፈልገዋል ማለት ነው። ከታመመ ሰው ጋር የቅርብ ንክኪ ማድረግና የሰውነት ፈሳሾችን መንካት አደጋውን ሊጨምር ስለሚችል ይህንን ባለማድረግ ጥንቃቄ ማድረግ ያስፈልጋል። የመጀመሪያ ደረጃ ምልክቶቹ ምንድናቸው የሚለውን ስንመለከት በዚህ ቫይረስ የተጠቃ ሰው ከፍተኛ ትኩሳት፣ የጡንቻና የሰውነት ህመም፣ ራስ ምታት እና ማዞር፣ ማቅለሽለሽ፣ ማስመለስ የመሳሰሉት ምልክቶች ሊታይበት ይችላል። ከበድ ያለ የህመም ምልክቶች ምንድናቸው የሚለውን ስንመለከት የመተንፈሻ አካላት ችግር፣ ህመሙ እየከፋ ሲሄድ ሳምባ በፈሳሽ ይሞላል። ይህም ለመተንፈስ መቸገር፣ ማቃተትና የልብ የስራ መዛባትን ያስከትላል። ይህ ደረጃ በአስቸኳይ ሆስፒታል መግባትን ይጠይቃል። ካልሆነም ለህልፈት ህይወት ይዳርጋል ማለት ነው። የህመም ጊዜውን ስንመለከት ወይም ኢንኩቤሽን ፔሪድ የሚባለው ከ1 እስከ 8 ሳምንት እንደየሰው ሊለያይ ይችላል። አንድ ሰው ለቫይረሱ ከተጋለጠ በኋላ ምልክቶቹ ለመታየት ከ1 እስከ 8 ሳምንት ሊወስድ ይችላል። ይህም እንግዲህ የቫይረሱን ባህሪ አስቸጋሪ ሊያደርገው ይችላል ማለት ነው። ለምን አደገኛ ሆነ የሚለውን ስንመለከት ከፍተኛ የሞት ምጣኔ አለው። ይሄ የሞት ምጣኔ ከኮቪድ-19 ቫይረስ የበለጠ ከፍተኛ የሞት ምጣኔ አለው። ከ30 እስከ 40% የሚሆኑ ሰዎች በዚህ ቫይረስ የተያዙ ሰዎች ለሞት ሊዳረጉ እንደሚችሉ መረጃዎች ይጠቁማሉ። እንግዲህ ይህ በጣም አደገኛ ቫይረስ ነው ማለት ነው። እስካሁን ድረስ ክትባት የለውም። ለሃንታ ቫይረስ የተለየ ክትባት ወይም መድኃኒት እስካሁን አልተገኘም። ሕክምናው እስካሁን ያለው በሕክምና ድጋፍ ላይ የተመሰረተ ወይም ደግሞ እንክብካቤ ላይ የተመሰረተ ነው እንጂ መድኃኒት ወይም ክትባት እስካሁን ድረስ አልተገኘለትም ማለት ነው። ለአደጋው ተጋላጭነትን ያላቸውን ሰዎች ስንመለከት አይጦች በሚገኙባቸው ቦታዎች ለምሳሌ እንደ ጎተራ፣ ሰገነት ወይም አሮጌ ቤቶችን በማጽዳት ጽዳት የሚያደርጉ ሰዎች የመጀመሪያ ደረጃ ተጋላጭ ሊሆኑ ይችላሉ። በሌላ በኩል በጫካ ውስጥ የሚዘዋወሩ ሰዎች ወይም ካምፕ የሚያደርጉ ሰዎችም በተመሳሳይ በዚህ ቫይረስ የመጠቃት እድላቸው ከፍተኛ ይሆናል ማለት ነው። መከላከያ መንገዶችን ስንመለከት እንግዲህ በቤት ውስጥ የሚደረጉ መከላከያ መንገዶችን ስንመለከት አይጦችን መከላከል ነው የመጀመሪያው መከላከያ መንገድ። አይጦች የሚገቡባቸውን ቀዳዳዎች መዝጋት፣ ምግብ መሸፈን፣ የአይጥ ንክኪ እንዳይኖር ምግቦችን በጥንቃቄ ማስቀመጥ ያስፈልጋል። ንጽህና መጠበቅ፣ የአይጥ ሽንት ወይም እዳሪ ያለባቸውን ቦታዎች በጸረ ተባይ ማጽዳት ያስፈልጋል ማለት ነው።
እሺ ደህንነቱ የተጠበቀ ጽዳት ማድረግ ያስፈልጋል። ይሄም ምንድነው? በጭራሽ አቧራን ማቡነን አያስፈልግም። የአይጥ ዳሪ ያለበትን ቦታ በለስላሳ መጥረጊያ መጥረግ ትክክል አይደለም። ይሄን ቫይረስ ለመከላከል የቫይረስ በአየር ላይ እንዲበተን ስለሚያደርገው መጥረግ ትክክል እንዳልሆነ ነው የሚመከረው። በምትኩ በጸረ ተባይ ወይም ብሊች በበረኪና አርጥቦ ለ15 ደቂቃ መቆየት ከዛ በኋላ በጨርቅ ማጽዳት ያስፈልጋል ማለት ነው። የአይጥ የሚያዘወትርባቸውን ቦታዎች። በሌላ በኩል ለመከላከል ጭንብል ማድረግ ወይም ማስክ ማድረግ ያስፈልጋል። እንዲሁም ጓንት ማድረግ፣ ጭንብልና ጓንት ማድረግ፣ የእጅ ጓንት ማድረግ በሽታውን ለመከላከል የቫይረሱን ስርጭት ለመከላከል የሚጠቅሙ ጥንቃቄ መንገዶች ናቸው ማለት ነው። ሕክምናን በተመለከተ ቅድም እንዳልኩት ለሃንታ ቫይረስ የታወቀ መድኃኒት የለውም። ሆኖም ግን ቀደም ብሎ ሆስፒታል መግባት ህይወትን ሊያድን ይችላል። ታካሚው መተንፈሻ ማሽን፣ ቬንቲሌተር እና ጥብቅ የህክምና ክትትል ሊያስፈልገው ይችላል። ስለዚህ እነዚህ ቅድም የጠቀስኳቸው የህመም ምልክቶች የታየበት ሰው ወደ ህክምና መሄድ እና የህክምና እርዳታ ወይም ደግሞ እንክብካቤ ማግኘት ያስፈልጋል ማለት ነው። ህመም ሲሰማ ምን ማድረግ እንዳለብን በተመለከተ ወደ ጤና ተቋም በፍጥነት መሄድ ያስፈልጋል። ላይጥ ወይም ላይጥ ዳሪ ተጋልጠው እንደነበረ ለሐኪሙ መናገር ያስፈልጋል። በቀላሉ በሽታውን ተረድቶ ድጋፍ እንዲያደርግልዎት ላይጥና አይጥ ዳሪ ጋር ተጋልጠው እንደነበረ መረጃ መስጠት ያስፈልጋል። ቀደም ብሎ የሚደረግ ምርመራ የሞት አደጋን በከፍተኛ ሁኔታ ስለሚቀንሰው ቀደም ብሎ ምልክቱ እንደታየበት ማንኛውም ሰው ወደ ሆስፒታል መሄድ አለበት ማለት ነው። እንግዲህ እስካሁን ድረስ ያለው ስለ ሃንታ ቫይረስ ወይም ኤንደስ ቫይረስ አዲሱ የቫይረስ ዝርያ የታወቀው መረጃ ይሄ ነው። ሌሎች ተጨማሪ መረጃዎችን ባገኙ ቁጥር ተጨማሪ መረጃዎችን ስለማጋራችሁ ይህንን የዩቲዩብ ቻናል ሰብስክራይብ እንዲያደርጉ እጠይቃለሁ። አመሰግናለሁ። መልካም ቆይታ። ራስዎን ከዚህ ቫይረስ እና ከሌሎችም ተላላፊ በሽታዎች እንዲጠብቁ እመክራለሁ። መልካም ጊዜ